ቪዲዮ ስኬታችንን አግተው የያዙንን 4 ማየትና ማስተካከል ያሉብን ነገሮች እናወራለን። ወደ ዋናው ነጥብ ከመግባታችን በፊት ለማታውቁኝ ራሴ ላስተዋውቅ። ስሜ አብርሃም እባላለሁ። በሙያዬ ደግሞ ዳራ ኢንጂነር ነኝ። ይህ ሙያዬ ህይወትና ስኬትን በተለየ መንገድ እንድመለከት ረድቶኛል፣ እየረዳኝም ነው ብዬ አስባለሁ። ዳታ ላይ እንደምናየው በህይወታችንም ትልቅ ቦታ ላይ ለመድረስ ትልቅ ግብአት አይደለም የሚያስፈልገው። ኢንስቴድ ያሉንን ትንንሽ እድሎችን በማቀናጀት ነው ትልቅ ቦታ ላይ የሚደረስ። ዛሬ የማካፍላችሁ ሀሳብም ከዚህ ከዳራ ኢንጂነሪንግ አስተሳሰብና ከራሴ የህይወት ተሞክሮ በመነሳት ይሆናል። የመጀመሪያው ማየትና ማስተካከል ያለብን የትልቅ እድል በሽታ ነው። ብዙዎቻችን ስኬትን የምናየው እንደ አንድ ትልቅ ተራራ ነው። ያንን ተራራ ለመውጣት ደግሞ ትልቅ ክንፍ የሚያስፈልገን ይመስለናል። ገንዘብ ሲኖረኝ እጀምራለሁ፣ ቢሮ ስከፍት እሰራለሁ፣ ሰው ሲረዳኝ እነሳለሁ እንላለን። ለምሳሌ አንድ ሰው ታክሲ ገዝቶ መስራት ፈለገ እንበል። ነገር ግን የታክሲ መግዣ ሳንቲም የለውም። ይህ ሰውዬ ሎተሪ እስኪደርሰኝ ወይ ሀብታም ዘመዴ እስኪሰጠኝ ብሎ ቁጭ ካለ እድሜውን ሙሉ ሲጠብቅ ይኖራል እንጂ መቼም አይንቀሳቀስም። ይህ የትልቅ እድል መጠበቅ በሽታ ይባላል። ትልቁ ጉዳት የእኛን ድርሻ እንድንረሳ ማድረጉ ነው። ድርሻችንን ካላወቅን ደግሞ በራሳችን አቅም ልንቀይራቸው የምንችላቸውን ትናንሽ ነገሮች ሳንቀይር ህይወታችን እዛው ረግጦ እንዲቀር ያደርጋል ማለት ነው። ስለዚህ አንደኛው ማየትና ማስተካከል ያለብን ነገር ምንድነው? የትልቅ እድልን በሽታ ነው። የሆነ ነገር እንዲመጣ የሆነ ነገር እንዲሆን መጠበቅ፣ እሱን ነገር ማስተካከል አለብን። አንደኛው ነው። ሁለተኛው ማየትና ማስተካከል ያለብን ብሌም ሽፍቲንግ ወይም ሌላን አካል መውቀስን ማቆም። በድሃ ቤተሰብ ስለተወለድኩ ነው፣ የጓደኛዬ አባት እንዲያደረገለት፣ እኔ ግን ማንም የለኝም እያልን ራሳችንን በዓለም ላይ ብቸኛ ተጎጂ አድርጎ ማሰብ ምንም አይጠቅመንም። እርግጥ ነው ሁላችንም ጋር ያለው ሁኔታ ተመሳሳይ አይደለም። አንዳንዶቻችን ጋር የምንገፋው ተራራ ይበልጥ ከባድ ነው። ግን እናቴ ሁሌ ምን ትላለች? ከአንዱ እንሻላለን ከአንዱ እንብሳለን ትላለች። ጥሩ አባባል ይመስለኛል። እሱ ደግሞ የትም ይሰራል ብዬ አስባለሁ። በየትኛው መስክ ብንሄድ ከአንዱ እንሻላለን ከአንዱ እንብሳለን ብዬ አስባለሁ። በጤና፣ በገንዘብ፣ በትምህርት ደረጃ፣ በእውቀት፣ በተለያየ ሁኔታ ከአንዱ እንሻላለን ከአንዱ እንብሳለን። ስለዚህ ሁሌ እሱን አስበን የመጣንበትን አንጥለው። መጥፎ አይደለም ወይ ያለንበት፣ ከዛ ይልቅ አምነን ነው በቃ ያለንበትን ይሄ ነው ብለን ተቀብለን ለቀጣይ መንደርደሩ የተሻለ ነው ብዬ አስባለሁ። ሶስተኛው መቆጣጠር የምትችለውን ተቆጣጠር። ኮንትሮል ዋት ዩ ካን ኮንትሮል። በዚህ ምድር ላይ ስንኖር ብዙ መቆጣጠር የማንችላቸው ነገሮች አሉ። ከቀላሉ ከመጣንበት ቤተሰብ ጀምሮ የተፈጥሮ አደጋ ሊሆን ይችላል፣ የምንኖርበትን ቦታም ሊሆን ይችላል። ወደን ፈቅደን አይደለም የሚሆኑት፣ ከኛ ቁጥጥር ውጭ ናቸውም ደግሞ አይደለ። ስለዚህ እነሱ ላይ ከማተኮር ይልን መቆጣጠር የምንችለው ላይ ፎከስ ብናደርግ፣ እነዛ ከቁጥጥራችን ውጭ ናቸዋ። ስለዚህ ሞር ፎከሳችን ኮንትሮል በምናደርገው ላይ ቢሆን። እዚህ ጋር ሳላነሳው ባላልፍ ደስ የሚለኝ ታሪክ የክርስቲያኖ ሮናልዶ ታሪክ ነው። ክርስቲያኖ ሮናልዶ አባቱ በ52 ዓመት ነገር የጉበት በሽታ ነው የሞተው እና የአልኮል ሱሰኛ ነበረ። ክርስቲያኖ ሮናልዶ እሱ መቆጣጠር አይችልም አይደለ ማለት አባቱ ፈቅዶ ማቆም ከቻለ እንጂ ክርስቲያኖ ሮናልዶ መቆጣጠር የሚችለው ነገር አልነበረ። ግን መቆጣጠር የሚችለው የነበረ አንድ ነገር ነበረ። የአባቴ መጠጣት እኔ ላይ ኢምፓክቱ ምንድን ነው የሚለውን እሱም መቆጣጠር ይችል ነበር። ለዛም ነው ከመጠጥ ርቆ የሚኖር ሰው ነው። ዋናው ደግሞ እንዳይጠጣ ያደረገው ምክንያት አባቱ ላይ የሆነው ሁኔታ ነው። ስለዚህ መቆጣጠር አልቻለም የአባቱን፣ የእሱን ግን ድርጊት መቆጣጠር ችሏል። ስለዚህ ኮንትሮል ዋት ዩ ካን ኮንትሮል። አራተኛውና ደግሞ በደንብ
ትኩረት ሰጥቼበት ላልፍ የፈለኩት በትንሹ መጀመር። ትልቅ ነገሮች ሁሉ መነሻቸው ትንሽ ነገር ነው። ትልቅ ዛፍ ከትንሽ ፍሬ እንደሚበቅል ሁሉ የእኛም ስኬት ዛሬ በእጃችን ያለችው ትንሽዬ ነገር ላይ ይጀምራል። እንግዲህ ምንም ሳይኖረን መጀመር ችግር ብቻ አይደለም፣ ሌላ ማንም የሌለውን ብልሃት እንዲኖረን ያደርገናል። በሚቀጥለው ክፍል ደግሞ እነዚህ አሁን ላይ ያሉ ታላላቅ የምንላቸው ሰዎች ከባዶ ተነስተው እንዴት ብልሃትን በመጠቀም እዚህ ደረጃ እንደደረሱ እናያለን። ሰላም።